ቤተሰቦች እንኳን ደህና መጣችሁ። ይህ ኢትዮ ክላስ የተባለው ለልጆች ጠቅላላ እውቀት ይጠቅማል ተብሎ የተዘጋጀ ፕሮግራም ነው። በተጨማሪም ደግሞ ይህን ኢትዮ ክላስ ቤተሰብ ጆይን ማድረግ ከፈለጋችሁ በቴሌግራም አለ ኢትዮ ክላስ @ኢትዮ ክላስ ብላችሁ ሰርች ብታገኙ ታገኙናላችሁ። እንዲሁም ደግሞ ኤኒ ኮሜንት ወይንም ጥያቄ ካላችሁ atosylabus@gmail.com ኢሜል መላክ ትችላላችሁ። 81ኛ ጥያቄ የትኛው አይነት ድብልቅ ነው በአይንም ወይንም በአጉሊ መነጽር ለይቶ መመልከት የማይቻለው? ሀ ዋህድ ዘር ድብልቅ ወይም ሆሞጂነስ ሚክስቸር፣ ለ ሌዘር ድብልቅ ወይንም ሄትሮጂነስ ሚክስቸር፣ ሐመርሃ ጨውና አፈር ድብልቅ፣ መልሱ የለም። መልሱ ሀ ዋህድ ዘር ድብልቅ ነው ወይንም ሆሞጂነስ ሚክስቸር የሚባለው ነው። በአይናችንም ማንለየው እዚህ ጋር ልዩነታቸው በደንብ ተቀምጠው ዋህድ የሚባሉት የዚህ አይነት ድብልቆች በአይኑ ወይንም በአጉሊ መነጽር ለይቶ መመልከት አይቻልም። ለምሳሌ ጨው ውስጥ ውሃ ውስጥ የሟሟ ጨው በአይናችን ልንለየው አንችልም። ሁለተኛው አይነት ደግሞ የድብልቅ አይነት ሌዘር ድብልቅ ወይንም ሄትሮጂነስ ሚክስቸር የሚባለው ነው። ይህ አይነት ቅልቅል በአይናችን አይተን መለየት እንችላለን። ለምሳሌ ስንዴና በቆሎ ቢቀላቀል በአይናችን ላይ ያለ ማለት ነው። 82ኛ ጥያቄ ውሃና ጨው ቢቀላቀል በምን አይነት ዘዴ እንለያለን? ውሃና ጨው ቢቀላቀል በምን አይነት ዘዴ እንለያለን? ሀ ጥልያ ወይንም ፊልትሬሽን፣ ለ ትነት ወይንም በኢቫፖሬሽን፣ ሐመርሃ በማግነጢስ ወይንም በማግኔት በመጠቀም፣ በቀረራ ወይንም በዲካንቴሽን። መልሱ ውሃና ጨው ቢቀላቀል የምንለየው በትነት ወይንም በፊልትሬሽን በኢቫፖሬሽን በመጠቀም ነው። እዚህ ላይ እንግሊዘኛው ትክክል አይደለም። እንግዲህ ድብልቆች 7 አይነት መለያ ዘዴዎች አሉ። እነዚህም በምንድነው? አንድ ለቀማ ወይንም ሃንድ ፒኪንግ ቴክኒክ የምንጠቀመው ምንድነው? በእጃችን መጠቀም ልዩነት ያለውን ድብልቅ ለይቶ በመልቀም የሚደረግ ነው። ለምሳሌ በቆሎና ባቄላ ቢቀላቀል በእጃችን መልቀም እንችላለን። ሁለተኛው ቀረራ ወይንም ዲካንቴሽን የሚባለው እንደዚህ አይነት ድብልቅ የሚገኝ ፈሳሽ ምንዝርም በዝቅታ በማንቆርቆር በመቅዳት ከሌላው ምንዝር የመለየት ዘዴ ነው። ለምሳሌ ቡና አጥሎ መቅዳት፣ ምክንያቱም ዱቄቱ ኮረት የሆነው ወደ ታች ይዘቅጣል ማለት ነው። ወይንም ደግሞ ውሃና ዘይት ቅልቅልም ቢሆን ወይንም ግራቪቴሽን ይባላል ይሄኛው ነገር። ውሃና ዘይት አቀላቅለን ብናስቀምጠው ውሃው ዴንሲቲው ሃይ ስለሆነ ታች ይሆናል፣ ዘይቱ ወደ ላይ ይሆናል ማለት ነው። ሶስተኛ ጥልያ ወይንም ፊልትሬሽን የምንለው ዘዴ ደግሞ ምንድነው? ጥቃቅን ቀዳዳዎች ባሉት እቃ ላይ እንደ ጨርቅ አይነትም ሊሆን ይችላል፣ ወንፊትም ሊሆን ይችላል። የፈሳሽና የጠጣር ድብልቅን በማንቆርቆር ፈሳሹን ብቻ በቀዳዳ እንዲያልፍ ማድረግ የመለየት ዘዴው ነው። ለምሳሌ ሻይን ከሻይ ቅጠል መለየት፣ ጠመኔ ዱቄትን ከውሃ መለየት እንደ ኤግዛምፕል ነው። አራተኛ በወንፊት መንፋት ወይንም ሲቪንግ ይባላል። ድብልቅን በወንፊት ላይ በማስቀመጥ በማወዛወዝ ወይንም በእጅ በመምታት ደቃቅ የድብልቅን ምንዝር ብቻ በወንፊቱ ቀዳዳ እንዲያልፍ ማድረግ የመለየት ዘዴ ነው። ለምሳሌ ሩዝና ዱቄት ቢቀላቀል በወንፊት መለየት እንችላለን። ማግኔት ወይንም ማግነጢስ የሚባለው ወይንም ዘዴ ደግሞ ቁሶች በማግኔት የሚሳቡና የማይሳቡ ነገሮች አሉ። ይሄ የሚያገለግለው በማግኔት የሚሳቡና የማይሳቡ ነገሮች ሲቀላቀሉ ነው እና በማግኔት መጠቀም ማግኔቱን ይስብልናል ማለት ነው። ማግኔቱን ደቃቅ ብረትና አፈር ቢቀላቀል ለማለት ያህል ነው። ስድስተኛው ማዝራትና ማንፈስ ወይንም ዊኖዊንግ ይባላል። ይሄኛው ምንድነው? ብዙ ጊዜ ገበሬዎች ይጠቀሙታል። እህልና ገለባ ለመለየት ምንድነው? እህልና የተቀላቀሉ ወደ ላይ ሲዘረግፉት ንፋሱ ገለባውን ይወስዷል፣ እህሉ ወደ መሬት ይወድቃል ማለት ነው። ሰባተኛ ትነት ወይንም ኢቫፖሬሽን፣ የአሁኑ ጥያቄ የተጠየቀው ውሃና ጨው ቢቀላቀል የሚለው ነገር ነው። ይህ ዘዴ ጠቃሚ የሚሆነው ፈሳሽ ውስጥ የሟሟ ጠጣር ልዩ ቁስ የመለየት ዘዴ ነው ማለት ነው። ጨውና ውሃ ቢቀላቀልብን ፀሐይ ላይ ብናስቀምጠው ውሃው ተኖ ያልቅና መጨረሻ ላይ ጨውን ብቻ እናገኛለን ማለት ነው።
83ኛው ጥያቄ በመለያ ዘዴያቸው መሰረት አዛምዱ። ለምሳሌ እዚህ በቀኝና በግራ በኩል አሉ። ለምሳሌ እህልና ገለባ በየትኛው ቴክኒክ ነው? ዘይትና ውሃ በየትኛው ቴክኒክ ነው? እንተምና በቆሎና ባቄላ በየትኛው ነው? ጨውና አሸዋ፣ ጨውና ውሃ፣ አፈርና ደቃቅ ብረት። ትንሽ ጊዜ ሰጣችኋለሁ። እስቲ አዛምዱ። እህልና ገለባ ለምሳሌ ከሰባቱ በየትኛው ይለያል? ሀለሃ መሰረሰ የሚለውን ከአንድ 3 4 5 6 7 ጋር ማገናኘት ይቻላል። ቪዲዮውንም ፖዝ ማድረግ ትችላላችሁ። ወረቀትና እስክሪብቶ ይዛችሁ መልሱን ጽፋችሁ የሚቀጥለው መልስ ማየት ትችላላችሁ። መልሱ እንደሚከተለው ነው። እህልና ገለባን በ6 በማዝራትን በመንፈስ ነው የምንለየው። ዘይትና ውሃም በ4 በቅል አንገት በማቅረር ወይንም በግራቪቴሽን ቴክኒክ ነው የምንለየው። ሩዝና ዱቄትን 2 ቁጥር በወንፊት ነው በወንፊት በመንፋት ነው የምንለየው። በቆሎና ባቄላን በአንድ ፒክ ወይንም በለቀማ ነው። ጨውና አሸዋ በማማማት በማቅረርና በማትነን ነው። ጨውና ውሃን ደግሞ በማትነን ነው። አፈርና ደቃቅ ብረትን ደግሞ በማግኔጢስ ወይም በማግኔት በመጠቀም ነው የምንለየው ማለት ነው። ስለዚህ መልሱ ውሃ ነው። 84ኛው ጥያቄ አንድ ለአቅመ አዳም የደረሰ ሰው ተረጋግቶ ወይንም እያረፈ እያለ በአንድ ደቂቃው ስንት ሊትር አየር ይተነፍሳል? እንግዲህ ሰው ተረጋግቶ ባለበት ሁኔታ ማለት ነው። ሀ ከ20 እስከ 25 ሊትር አየር ይፈልጋል። ለ ከ8 እስከ 11 ሊትር አየር ይፈልጋል። ሐመሯ ከ3 እስከ 4 ሊትር አየር ይፈልጋል። መ ከ5 እስከ 6 ሊትር። እንግዲህ በአንድ ደቂቃ ውስጥ ነው ይሄ ጥያቄው። መልሱ አንድ ሰው ተረጋግቶ በሚቀመጥበት ጊዜ በአንድ ደቂቃ ውስጥ ከ8 እስከ 11 ሊትር ውሃ ይተነፍሳል። እንዲሁም ደግሞ በትንሹ አንድ ሰው በአንድ ቀን 8 ሊትር አየር ይተነፍሳል ብለን ብናስብ በአንድ ቀን ውስጥ ደግሞ ወደ 11000 ሊትር አየር አካባቢ ይተነፍሳል ማለት ነው። እዚህ ስዕሉ ላይ ለኮምፓሪሽን እንዲመች ነው። እንግዲህ የሰው ልጅ ይሄን ያህል አየር ይተነፍሳል ማለት ነው። እንግዲህ እግዚአብሔርን ፈጣሪ ምን አይነት ለጋስ እንደሆነ እዚህ ላይ እናያለን። 85ኛ ጥያቄ ከአዲስ አበባ ክፍለ ከተሞች በጣም ጥቅጥቅ ያለ ወይንም ዴንስ የሆነው የቱ ክፍለ ከተማ ነው? በጣም ብዙ ሰው የሚኖርበት ቦታ የቱ ነው? ሀ ቦሌ ክፍለ ከተማ ነው። ለ አዲስ ከተማ ነው። ሐመርሃ ጉለሌ ነው። መ አቃቂ ቃሊቲ። መልሱ በጣም ዴንስ የሆነው ክፍለ ከተማ ካሉት ሁላ አዲስ ከተማ ነው። አዲስ ከተማ ይሄን ከዊኪፒዲያ ሶርስ ላይ እንዳገኘሁት በጣም ጥቅጥቅ ብሎ ሰው የሚኖርበት በአንደኛ ደረጃ አዲስ ከተማ ነው። ከዛ በኋላ ጉለሌ እያለ ይሄዳል። እንትን ጉለሌ ሳይሆን አራዳ፣ ከዛ ቂርቆስ በእንደዚህ አይነት ሁኔታ ጥቅጥቅ ብሏል። ቦሌ እንደምታየው በጣም ትልቅ ነው። በካሬ ሜትርም 122 ካሬ ሜትር ስኩዌር ነው። በነገራችን ላይ ቦሌ አዲስ ከተማን 16 ጊዜ ይበልጠዋል። ግን በዴንስ አርጎ በህዝቡ አኗኗር በምናይበት ጊዜ ፈታ ፈታ ያለ ወይም ሰፋ ሰፋ ያለ ቦታ የሚኖረው፣ አዲስ ከተማ ግን በጣም ጥቅጥቅ ያለ ቦታ ነው ማለት ነው። በሆነ ሁኔታ ነው ሰው የሚኖረው። 86ኛ ጥያቄ በእሳተ ገሞራ አማካኝነት ከሚፈጠሩ ጋዞች የድንጋይ ከሰልና የነዳጅ ዘይት የሚመነጨው ጎጂ የአየር አይነት የቱ ነው? ወይንም ጭስ የቱ ነው? ሀ ናይትሮጅን ዳይኦክሳይድ፣ ለ ሰልፈር ዳይኦክሳይድ፣ ሐመርሃ ካርቦን ዳይኦክሳይድ፣ ሐመርሃ ይቅርታ ካርበን ሞኖክሳይድ፣ መ ካርቦን ዳይኦክሳይድ። በእሳተ ገሞራ ምክንያት የሚመጣ ጎጂ ጭስ ምንድነው? በሰልፈር ዳይኦክሳይድ ለ ነው መልሱ።
ለምሳሌ ናይትሮጅን ዳይኦክሳይድ የሚያመነጨው ከመኪና ጭስ ነው። ሰልፈር ዳይኦክሳይድ በእሳተ ገሞራ አማካኝነት የአሁኑ ጥያቄ ነው። ካርቦን ሞኖክሳይድ ሙሉ ለሙሉ ካልተቃጠለ ከሰል ወይም ከነዳጅ የሚመጣ ነው። ካርቦን ሞኖክሳይድ እንደዛ። ካርቦን ዳይኦክሳይድ ደግሞ ከከሰል ከነዳጅ ዘይቶች ከተፈጥሮ ጋዝ ነው። ሃይድሮካርቦኖች ደግሞ የነዳጅ ዘይትና ልዩ ልዩ ኬሚካሎች የሚመነጭ ነው። ምንጩ ከስድስተኛ ክፍል አጠቃላይ ሳይንስን የተገኘው። ይህን የሂሳብ ጥያቄ ነው። ባለፈው ስለ ቦርድ ማስ አውርተን ነበረ። ያው በደንብ አንደርስታንድ እንዳደረጋችሁ ቼክ ለማድረግ ነው ጥያቄ የተሰራው። ይህ ጥያቄ ስኩዌር ሩት ኦፍ 16 ታይምስ 2 ፕላስ ኢን ብራኬት 10 ዲቫይድድ ባይ 2 መልቲፕላይድ ባይ 5 ስንት ይመጣል? ስኩዌር ሩት ኦፍ 16 ሲባዛ በ2 ሲደመር በቅንፍ ውስጥ 10 ሲካፈል ለ2 ሲባዛ በ5 ስንት ይሆናል? መልሱ ምንድን ነው? ሂሳብ ስለሆነ ትንሽ ወይም ቪዲዮን ፖዝ ማድረግ ትችላላችሁ። ጀምሩ። እሺ መልሱ ለ33 ነው። ባለፈው እንግዲህ እንደዚህ አይነት ካልኩሌሽኖች በሚደርሱን ጊዜ ሁሉ ጊዜ በጭንቅላታችን ማሰብ ያለብን ቦድ ማስ የሚለውን ነው። ቦድ ማስ የሚቀመጠው መጀመሪያ ሁሉ ጊዜ ብራኬት ውስጥ ያለውን ነው የምንሰራው። ከዛ ኦርደር ውስጥ ስኩዌር ሩት ወይንም ፓወር ያላቸውን ነገሮች ከዛ ማካፈል፣ ማባዛት፣ መደመርና መቀነስን እንሰራለን። ለምሳሌ በይህን ካልኩሌሽን በምንሰራበት ጊዜ በቦድ ማስ መሰረት ብራኬት ውስጥ ያለውን ነው መጀመሪያ የምንሰራው። 10 ሲካፈሉት እንሰራ 5። ስለዚህ ጥያቄያችን ስኩዌር ሩት ኦፍ 16 ሲባዛ በ2 ሲደመር 5 ሲባዛ በ5 ይሆናል። አሁን ከዚህ ቀጥሎ ደግሞ በቦድ ማስ መሰረት ኦርደር ወይንም ሩት ውስጥ ያሉትን እናወጣለን። ስኩዌር ሩት ኦፍ 16 ይቀረናል ማለት ነው። 4 ጊዜ 2 ሲደመር 5 ሲባዛ በ5 ይቀረናል። ከዚህ ቀጥሎ የምናወዳድረው ምንድነው? አሁን የቀረን ኦፐሬተሮች ሲባዛና ሲደመር ነው። ከማባዛትና ከመደመር ደግሞ ቅድሚያ የሚሰጠው ማባዛት ነው። ስለዚህ 4 ጊዜ 2 8 እንወስዳለን። 5 ጊዜ 5 25 እንወስዳለን። ስለዚህ ጥያቄያችሁ ወደ ምን ይቀራል ማለት 8 ሲደመር 25 ይቀራል። ስለዚህ መልሱ 33 ይመጣል ማለት ነው። 88ኛ ጥያቄ ኃይል ወይንም ጉልበት ሰጪ ምግቦች የትኞቹ ናቸው? ኃይል ወይንም ጉልበት ሰጪ ምግቦች የትኞቹ ናቸው? ሀ ብርቱካን፣ ሎሚ፣ ፓፓያ፣ ሙዝ፣ አናናስ፣ ጎመን፣ ካሮት፣ ቲማቲም። ለ ድንች፣ ሸንኮራ አገዳ፣ በቆሎ፣ ስንዴ፣ ጤፍ፣ ስኳር ድንች፣ ፓስታ፣ ቅቤ፣ ዘይት። ሐመርሃ ወተት፣ ሎሚ፣ ስንዴ፣ ጎመን፣ ፓፓያ፣ በቆሎ፣ ሙዝ፣ ቲማቲም። መ ስጋ፣ ወተት፣ አይብ፣ እንቁላል፣ ባቄላ፣ አተር፣ ሽምብራ፣ ምስር። መልሱ ኃይል ሰጪ ምግቦች ለድንች፣ ሸንኮራ አገዳ፣ በቆሎ፣ ስንዴ፣ ጤፍ፣ ስኳር ድንች፣ ፓስታ፣ ቅቤ፣ ዘይት ናቸው። ገንቢ ምግቦች ደግሞ የሚባሉት ስጋ፣ ወተት፣ አይብ፣ እንቁላል፣ ባቄላ፣ አተር፣ ሽምብራ፣ ምስር ናቸው። በሽታ ለመከላከል የሚጠቅሙን ምግቦች ደግሞ ብርቱካን፣ ሎሚ፣ ፓፓያ፣ ሙዝ፣ አናናስ፣ ጎመን፣ ካሮት፣ ቲማቲም የመሳሰሉት ናቸው ማለት ነው። ጉልበት ሰጪ ደግሞ የአሁኑ ጥያቄ እነዚህ ናቸው። 89 ጥያቄ በድምጽ የሚፈጠር ኃይል ምን ይባላል? በድምጽ የሚፈጠር ኃይል ምን ይባላል? ሀ ተርማል ኃይል፣ ለ ከኔቲክ ኃይል፣ ሐመራ ሶኒክ ኃይል፣ መ ሃይድሮ ኃይል። መልሱ በድምጽ የሚፈጠር ሶኒክ ኃይል ነው። ተርማል ኃይል በሙቀት ነው። ኬኔቲክ በእንቅስቃሴ የሚፈጠር ነው። ሃይድሮ በእንቅስቃሴ ሆኖ ያው በውሃ የሚፈጠር
በውሃ ግፊት የሚፈጠር ነው። እነዚህ ነገሮች ማወቅ ያስፈልጋል። ሜካኒካል ያው ከፖቴንሻልና በኪኔቲክ የሚፈጠር አይነት ነው። ተርማል ከሙቀት ነው። ኒውክሊር ኢነርጂ ከኒውክሊር የሚመጣ ነው። ኬሚካል ኢነርጂ ከኬሚካል ሪአክሽኖች የሚፈጠር ነገር ነው። ኤሌክትሮማግኔቲክ ኢነርጂ ከማግኔትና ከሶላር ከፀሐይ ኢነርጂ የሚመጣ ነገር ነው። ሶኒክ ኢነርጂ አሁኑ ጥያቄ ነው፣ ከድምጽ የሚፈጠር ነው። ግራቪቴሽናል በግራቪቲ ምክንያት የሚፈጠር ነው። ኪኔቲክ ኢነርጂ በእንቅስቃሴ የሚፈጠር አይነቱ ኢነርጂዎች ናቸው። ለምሳሌ ንፋስ በንፋስ ይሆናል፣ በውሃ ኃይል ይሆናል። እንደዚህ ሃይድሮ ኤሌክትሪክ ፓወር ምናምን ኪኔቲክ ናቸው። ፖቴንሻል ኢነርጂ ደግሞ የታመቀ ለምሳሌ የተነፋ ፊኛ ውስጥ ያለው ወይንም ዥዋዥዌ ከፍ አድርገን ስለቀው የሚፈጥረው አይነት ኢነርጂ ነው። አዮናይዜሽን ኢነርጂ ደግሞ ከአቶምስ ወይንም ከጥቃቅን ፓርቲክሎች የሚፈጠር ኢነርጂ አይነት ነገር ነው። ምንጩ ከዚህ ዌብሳይት ነው። 9ኛ ጥያቄ የንፋስን ግፊት መለኪያ መሳሪያ ማን ይባላል? ሀ ተርሞሜትር፣ ለ አኒሞሜትር፣ ሐመርሃ ባሮሜትር፣ መ ሬንጌጅ። መልሱ የንፋስን ግፊት መለኪያ ባሮሜትር ነው። እዚህ ላይ የአየር ሁኔታ መለኪያ መሳሪያዎች እዚህ ላይ ተጠቅሰዋል። ተርሞሜትር የሙቀት መለኪያ ነው። ባሮሜትር የንፋስ ግፊት መለኪያ ሆኖ ጥያቄ ነው። ሃይግሮሜትር የንፋስ እርጥበት መለኪያ ነው። አኒሞሜትር የንፋስ ፍጥነት መለኪያ ነው። ከዚህ በፊት ጥያቄ ተጠይቆ ነበር። ፓይራኖሜትር የፀሐይ ጨረር መለኪያ ነው። ሬንጌጅ የዝናብ መጠን መለኪያ ነው። ዊንድሶክ የንፋስ ምነት አቅጣጫ መለኪያ ነው። ዊንድቬን የንፋስ አቅጣጫ መለኪያ ነው። ዲስትሮሜትር የዝናብ ጠብታ ስርጭት መለኪያ ነው። ትራንስሚሶሜትር የእይታ መለኪያ ንፋስ ውስጥ ጨረር በመልቀቅ ማለት ኦፓሲቲውን ወይንም ደግሞ ቪዚቢሊቲውን የሚለካ ነው። ሴሎሜትር የደመናን ከፍታ መለያ ነው። የደመናውን ዴንሲቲ አይነት ነገር ለመለያ የሚጠቅም መሳሪያዎች ናቸው። እነዚህ ማወቅ ጠቃሚ ናቸው። 91ኛ ጥያቄ ወጣት የሚባለው የእድሜ ክልል ከስንት እስከ ስንት ዓመት ክልል ነው? ሀ ከ18 እስከ 30 ዓመት ያላቸው፣ ለ ከ19 እስከ 35፣ ሐመራ ከ19 እስከ 40፣ መ ከ19 እስከ 36 ዓመት። መልሱ ወጣት የሚባለው የእድሜ ክልል ከ19 እስከ 35 ዓመት እድሜ ያላቸው ነው። እንግዲህ በእድሜ አከፋፈል በአራት አይነት ሁኔታ ይከፈላል። ህፃን የሚባሉ ከ18 እና ከ18 በታች ያሉት ህፃን ይባላሉ። ጎረምሳ ለወንድ፣ ኮረዳ ለሴት፣ ወጣት የሚባሉት የአሁኑ ጥያቄ ማለት ነው ከ19 እስከ 35 ዓመት እድሜ ያላቸው ናቸው። ጎልማሳ የሚባሉት ደግሞ ከ36 እስከ 60 ዓመት እድሜ ያላቸው ናቸው። አዛውንት ደግሞ ከ60 ዓመት በላይ ያላቸው ሰዎች አዛውንት ይባላሉ ማለት ነው። 92ኛ ጥያቄ ይህ የየትኛው የኢትዮጵያ ክልል ባንዲራ ነው? ይህ የምትመለከቱት ስዕል ባንዲራ ማለት ነው። ሀ የአፋር ክልል ነው። ለ የሶማሌ ክልል ነው። ሐመርሃ የደቡብ ብሔር ብሔረሰቦችና ህዝብ ክልል ነው። መ የሐረሪ ክልል ነው። መልሱ ይህ የምንመለከተው ባንዲራ የሐረሪ ክልል ባንዲራ ነው። እዚህ ላይ እንግዲህ የክልሎቹን ባንዲራ ማወቅ ያስፈልጋል፣ ጠቅላላ እውቀት ማወቅ ያስፈልጋል ማለት ነው። ያው 10 ክልሎች አሉ። ባንዲሮች እንደምንመለከተው እዚህ ጋር ይሄው ይህ ባንዲራ ሐረሪ ክልል ነው፣ 5ኛ ቁጥር ላይ ያለው። 93ኛ ጥያቄ በመሃል አዲስ አበባ የሚገኙት አራቱ ክፍለ ከተሞች የትኞቹ ናቸው? በመሃል አዲስ አበባ የሚገኙት አራቱ ክፍለ ከተሞች ሀ ልደታ፣ ቂርቆስ፣ ቦሌ እና አራዳ ናቸው ይላል። ለ አዲስ ከተማ፣ አራዳ፣ ልደታ፣ ቂርቆስ ክፍለ ከተማ ናቸው። ሐመርሃ አዲስ ከተማ፣ አራዳ፣ ንፋስ ስልክ፣ ላፍቶ እና አቃቂ ቃሊቲ ክፍለ ከተማ። መ አዲስ ከተማ፣ አራዳ፣ ልደታ እና ኮልፌ ቀራኒዮ ክፍለ ከተማ። የትኛውን በመሃል አዲስ አበባ የሚገኙ ክፍለ ከተሞች የሚባሉት? መልሱ በመሃል አዲስ አበባ የሚገኙት ክፍለ ከተሞች
መልሱ ለ ነው። አዲስ ከተማ፣ አራዳ፣ ልደታና ቂርቆስ ክፍለ ከተማ ናቸው። እንግዲህ በአራቱ መሰረታዊ አቅጣጫ አንጻር በምስራቅ አዲስ አበባ በኩል የሚገኘው ቦሌ ክፍለ ከተማ ነው። ደቡብ ምስራቅ በኩል የሚገኙት ኮልፌ ቀራኒዮ እና ንፋስ ስልክ ላፍቶ ክፍለ ከተማ ናቸው። በሰሜን በኩል የሚገኙት ጉለሌና የካ ክፍለ ከተማ ናቸው። በመሃል አዲስ አበባ ያሁኑ ጥያቄ ማለት ነው አዲስ ከተማ፣ አራዳ፣ ልደታና ቂርቆስ ክፍለ ከተማ ነው። እና ልጆች የአዲስ አበባን ካርታ አቀማመጥ እንዲሁ አይተን መለየት ሊኖርብን ይችላል ማለት ነው። አንዳንድ ጊዜ ጥያቄ ሊጠይቅ ይችላል። ለምሳሌ አንድ ቁጥር ላይ ያለው አዲስ ከተማ ነው። ሁለት ቁጥር ላይ ያለው አቃቂ ቃሊቲ ነው። 3 ቁጥር ላይ ያለው አራዳ ክፍለ ከተማ ነው። 4 ቁጥር ቦሌ ነው። 5 ቁጥር ጉለሌ ነው። 6 ቁጥር ቂርቆስ ነው። 7 ቁጥር ኮልፌ ቀራኒዮ ነው። 8 ቁጥር ልደታ ነው። 9 ቁጥር 9 ቁጥር አቃቂ ቃሊቲ ነው። 10 ቁጥር የካ ነው ማለት ነው። ይህን ማወቅ አለብን ማለት ነው። 94ኛ ጥያቄ የቤኒሻንጉል ጉሙዝ ክልል ዋና ከተማ ማን ይባላል? የቤኒሻንጉል ጉሙዝ ዋና ከተማ ማን ይባላል? ሀ ጅጅጋ፣ ለ ሰመራ፣ ሐመርሃ አሶሳ፣ መ ጋምቤላ። መልሱ ሐመርሃ አሶሳ ነው። እዚህ ጋር የእያንዳንዱን ክልሎች ዋና ከተማ ማወቅ ያስፈልጋል። ያው ኢትዮጵያ 2 የከተማ አስተዳደርና 10 ክልሎች አሏት። ያው የአፋር ክልል ሰመራ ነው። የአማራ ክልል ባህር ዳር ነው። የቤኒሻንጉል ጉሙዝ ያሁኑ ጥያቄ ነው አሶሳ ነው። የጋምቤላ ክልል ጋምቤላ ነው። የሐረሪ ክልል ሐረር ነው። የኦሮሚያ ክልል አዲስ አበባ ነው። የሶማሊያ ክልል ጅጅጋ የሶማሌ ክልል ጅጅጋ ነው። የደቡብ ብሔር ብሔረሰቦችና ሕዝብ ክልል ሐዋሳ ነው። የትግራይ ክልል መቀሌ ነው። የሲዳማ ክልል ሐዋሳ ነው። የሰው ልጆች የሚኖሩት በየትኛው የአየር ንብረት ንብርብር ውስጥ ነው? በየትኛው የአየር ንብርብር ውስጥ ነው? ሀ በሙቀ ህዋ ውስጥ፣ ለ በመካ ህዋ ውስጥ፣ ሐመራ በዝቀ ህዋ ውስጥ፣ መ በስረ ህዋ ውስጥ ነው። መልሱ መ በስረ ህዋ ውስጥ ነው። ያው ለሰው ልጆችና ህይወት ላላቸው ነገሮች የሚኖሩት ያው በመሬት ቅርብ የሆነው ዝቅተኛው ስረ ህዋ ነው። እዛ ውስጥ ነው የሚኖረው ማለት ነው። ይህም ደግሞ አውሮፕላንም ምንም የሚበርበት ሁኔታ በዚሁ ሬንጅ ውስጥ ነው ማለት ነው። እና እነዚህ ማወቅ ያስፈልጋል። ሌላው በእንግሊዘኛው ደግሞ ያው ትሮፖስፌር፣ ስትራቶስፌር፣ ሜዞስፌር፣ ቴርሞስፌር፣ ኤግዞስፌር የሚባሉት ናቸው። እነዚህን ያው ለጠቅላላ እውቀት ማወቅ ያስፈልጋል። 96ኛ ጥያቄ በቆየ ውሃ በኩሬ ወይም በረግረግማ ቦታ ላይ የሚኖሩ የአትክልት አይነት ሆነው ለአሶች ምግብነት ይጠቅማሉ። እነማን ናቸው? አትክልት ሆነው ማለት ሀ ፈርኖች፣ ለ ዋቅላሚዎች፣ ሐመርሃ ዘረ እንጉዳይ፣ መ ሳርንስቶች። መልሱ ለዋቅላሚዎች ናቸው። እዚህ ላይ እነዚህን አትክልቶች በምናይበት ጊዜ ዋቅላሚ ወይንም አልጌ የሚባሉት ናቸው። ያሁኑ ጥያቄ ነው። በቆየ ውሃ ወይ በኩሬ ውስጥ ይገኛሉ። በአጉሊ መነጽር ካልሆነ አይታዩም። የብርሃንን አስተዳምሮ ወይም ፎቶሲንተሲስን በመጠቀም ምግባቸውን ያዘጋጃሉ። የሰውነታቸው ክፍል በግንድ በቅጠልና በስር የተከፋፈለ አይደለም። እንደ አሳ ላሉ አይነቶች ምግብነት ያገለግላል። ሁለተኛው አይነት ደግሞ ዘረ እንጉዳይ ወይም ፈንገስ የሚባለው ነው። ይህ ደግሞ በእንጀራ በዳቦ ላይ የሚወጣ ሻጋታ ናቸው። ለምሳሌ እንደ ጅብጥላ፣ ይስት፣ እንጉዳይ የመሳሰሉት ናቸው። እንደ ሌሎች አትክልቶች ብርሃን አስተማማኝ ምግባቸውን አያዘጋጁም። ጥቅም አላቸው። እርሾ ለመስራት ያገለግላል። መድኃኒት ለመስራት ያገለግላል። አትክልቶች ብስባሽ ሰርተው አፈርን ለማዳበር ያገለግላሉ። ሌላው ደግሞ እንደ እንጉዳይ አይነቶች ደግሞ እንመገባቸዋለን ማለት ነው። እንትን ደግሞ እንደ ጎጂ ደግሞ ካየን ደግሞ እንጀራና አትክልትን ያበሰብስብናል።
ዘረን ጉዳይ ማለት ነው። ሳንድስቶች ደግሞ እነዚህም ጠቃሚዎች ናቸው። በድንጋይ ላይ ነው የሚበቅሉት። ድንጋይን ይሰረስራሉ፣ ወደ አፈርነት ይቀይራሉ። እነዚህም ልክ እንደ ዋቅላሚዎቹ ላይ የሰውነት ክፍል በግንድ በቅጠልና በስር የተከፋፈለ አይደለም። ፈርኖች ወይም ፈርንስ የሚባሉት እነዚህ በጣም ትልልቅ አትክልቶች ናቸው። እርጥበት ባለበት ቦታ ይኖራሉ። መጠናቸው ትላልቅ ነው። የሰውነት ክፍላቸው በግንድ በቅጠልና በስር የተከፋፈሉ ናቸው እና በግቢ ውስጥ እንደ ቤት አትክልት የምንተክላቸው አትክልቶች ፈርኖች ወይንም ፈርኖች ይባላሉ ማለት ነው። እና እነዚህ ከሶስቱ ለየት የሚላቸው ግንድ፣ ቅጠል እና ስር የመሳሰሉት አላቸው። 97ኛ ጥያቄ ከአዮዲን እጥረት የሚፈጠር በሽታ ምን ይባላል? ሀ ዳፍንት፣ ለ ደም ማነስ፣ ሐመርሃ እንቅርት፣ መ ሪኬትስ። ከአዮዲን እጥረት የሚመጣ መልሱ ከአዮዲን እጥረት የሚመጣ በሽታ ሐመርሃ እንቅርት ነው። አሁን ለምሳሌ ካርቦሃይድሬት ካነሰን ኳሺዮርኮር የሚባል በሽታ ይዘናል። ከፕሮቲን እጥረት ደግሞ ንጥረ ነገር ካነሰ ማራስማስ የሚባል በሽታ ይዘናል። ቫይታሚን ኤ ደግሞ ሲያንሰን በጨለማ ለማየት መቸገር ወይንም ዳፍንት የሚባለው በሽታ ይዘናል። ቫይታሚን ሲ ደግሞ ሲጎለን ደግሞ ስከርቪ ወይንም የድድ መድማት በሽታ ይዘናል። ቫይታሚን ዲ ደግሞ ሲያንሰን ሪኬትስ ወይንም አጥንት መልፈስፈስ ይዘናል። ከማዕድን እጥረት ደግሞ ብረት ሲያንሰን የደም ማነስ። አዮዲን የአሁኑ ጥያቄ አዮዲን የሚባለው ደግሞ ማዕድን ሲያንሰን እንቅርት ይዘናል። ሌላው ደግሞ ካልሲየም ወይንም እንደ ቪታሚን ዲ ሁላ ካልሲየም እና ቪታሚን ዲ ካነሰ ሪኬትስ ወይንም የአጥንት መልፈስፈስ ይይዘናል። ይህ ምንጭ የተገኘው ከ6ኛ ክፍል የተቀናጀ ሳይንስ የተማሪዎች መጽሐፍ ላይ ነው። 98ኛ ጥያቄ የትኛው የጥራጥሬ የአትክልት ወይንም የፍራፍሬ አይነት ነው ፕሮቲን ወይንም ገንቢ ምንጭ ሆነው? ሀ ስራቸው የሚበሉ አትክልቶች፣ ለ ምስር፣ ባቄላ፣ ሽምብራ፣ ሐመርሃ አረንጓዴ ቅጠላ ቅጠሎች፣ መ ብርቱካን። መልሱ ለምስር፣ ባቄላ፣ ሽምብራ ናቸው። እዚህ ላይ እንግዲህ ስራቸው የሚበሉ አትክልቶች ካርቦሃይድሬት ወይንም ኃይል ሰጪ ምግቦች ናቸው። አሁን የተጠየቀው ጥያቄ ምስር፣ ባቄላ፣ ሽምብራ ደግሞ ፕሮቲን ወይንም ገንቢ ምግቦች ይሰጡናል። ለውዝ ስብ ወይንም ቅባት ይሰጠናል። ብርቱካን ቫይታሚን ሲን ይሰጠናል። አረንጓዴ ቅጠላ ቅጠሎች ደግሞ ማዕድን ወይንም ብረትን ይሰጠናል። ይህም ከ6ኛ ክፍል የተቀናጀ ሳይንስ የተማሪዎች መጽሐፍ ላይ ነው የተገኘው። 99ኛው ጥያቄ የቱ ምስሪት ወይንም ሌንስ፣ ምስሪት ማለት ሌንስ ነው፣ አይነት ነው ትይዩ የሆኑ ጨረሮቹ ወደ አንድ ቦታ የመሰብሰብ ባህሪ ያለው? ትይዩ የሆኑ የፀሐይ የብርሃን መስመሮችን ወደ አንድ ቦታ የሚሰበስበው። ሀ እብጥ ምስሪት ወይንም ኮንቬክስ ሌንስ ይባላል። ለ ስርጉድ ምስሪት ወይንም ኮንኬቭ ሌንስ ይባላል። ሐመርሃ ቀጥታ መስታወት ወይንም ፕሌን ሚረር ይባላል። መ መልሱ የለም። መልሱ እብጥ ምስሪት ወይንም ኮንቬክስ ሌንስ ይባላል። እንግዲህ ሁለት አይነት ሌንሶች አሉ። እብጥ ወይንም ኮንቬክስ ወይንም ስርጉድ ወይንም ኮንኬቭ ሌንስ ይባላል። እዚህ ጋር ታይፖ ስህተት አለ። እብጥ ምስሪት የሚባለው ትይዩ የሆኑ ጨረሮች ወደ አንድ ቦታ የመሰብሰብ ባህሪ አለው። ይሄ እዚህ ላይ ስዕሉን እንደምትመለከቱት ማለት ነው። ስርጉድ ምስሪት ደግሞ ትይዩ የሆኑ ጨረሮች የመበተን ባህሪ አለው ማለት ነው። እና ይሄን ማወቅ ያስፈልጋል። ኮንቬክስ እና ኮንኬቭ እና እነዚህ ሌንሶች ባይዘዌ ለመነጽር ለተለያዩ ሌንሶች ለካሜራ በጣም ጠቀሜታ አላቸው። 100ኛ ጥያቄ ብርሃን በአንድ ሰከንድ ውስጥ ስንት ኪሎ ሜትር ይጓዛል? በአንድ ሰከንድ ውስጥ ስንት ኪሎ ሜትር ይጓዛል? ሀ 100 ኪሎ ሜትር፣ ለ 300,700 ኪሎ ሜትር፣ ሐመርሃ 299,792.458 ኪሎ ሜትር፣ መ 399,800.450 ኪሎ ሜትር።
መልሱ ብርሃን በአንድ ሰከንድ ውስጥ 299,790.458 ኪሎ ሜትር ይጓዛል ወይንም ሐመርሃ ነው መልሱ ማለት ነው። አሁን ከባለፈው ፓርት 4 ቪዲዮ ላይ ጥያቄዎች ጠይቀን ነበር። እነሱ መልሶች የምናይበት ጊዜ ነው። ጥያቄው ምንድነው? የቤት መብራት መስመር ሲዘረጋ በኩልኩል ወይም በሴራዊ እትበት ቢሰራ ይሻላል ምክንያቱም ማስረዱ የሚል ነበረ። ያው መልሱ የቤት መብራት በኩልኩል እትበት ቢሰራ ወይንም በፓራለል ሰርኩት ቢሰራ ይሻላል የሚለው ነው። ምክንያቱም በሴራዊ እትበት አንድ አምፖል ቢቃጠል ሁሉም ሊጠፋቸው፣ አንድ መስመር ቢቆረጥ ሁሉም ስለሚጠፋ ይህ አስቸጋሪ ስለሚሆን፣ በኩልኩል ጊዜ ግን ይህ አይነት ችግር ስለሌለ በኩልኩል በፓራለል ሰርኪዩት ቢዘረጋ ለቤት ጥሩ ነው የሚለው ነው መልሱ። ሁለተኛው ጥያቄ የነበረው ኦዞን የአየር ንብርብር ምንድነው ጥቅሙስ የሚል ጥያቄ ነበረ። ኦዞን የሚፈጠር በከፍተኛ ስፍራ አልትራቫዮሌት ጨረር ከፀሐይ የሚወጡ ለሰው ልጆች የሚጎዱ ነገሮች አማካይነት ነውና ባለ 3 ኦክሲጅን ሞለኪውሎች ነው የሚሰላው ወይንም ኦስሪ ጥምረት የሚፈጠር ነውና ኦዞን ደግሞ ጥቅሙ ምንድነው? ከፀሐይ የሚመጣውን ጎጂ የፀሐይ ጨረርን ይከላከልልናል ማለት ነው። እና ብዙ አትክልቶች መትከል ኦዞናችን እንዲወፍር ያደርጋል። ዴዘርቲፊኬሽን ባለበት ሁኔታ ግን እየሳሳ ስለሚሄድ ይጎዳናል ማለት ነው። ሶስተኛው ጥያቄ እንቆቅልሽ ነው። አፍ የላት ትናገራለች፣ እግር የላት ትሮጣለች የሚል ጥያቄ ነበር። የዚህ መልስ ምንድነው? ያው ሰዓት ነው ማለት ነው። ሰዓት እንግዲህ አትናገር፣ ስንት ሰዓት እንደሆነች አይተን ራሳችንን እናውቃለን። ወደሞ ሁሉ ቀን ሰዓት ይቀያየራል፣ ትሮጣለች፣ ይቀጥላል። ለዛ ነው ሰዓት ነው መልሱ። ሌላው ደግሞ ተጨማሪ ጥያቄዎች በሚቀጥለው ቪዲዮ ላይ የሚገኙ መልሶች ናቸው። እነዚህን ወይ በኢሜይላችን መላክ ትችላላችሁ ወይንም ኮሜንት ማድረግ ትችላላችሁ ከዚህ ቪዲዮ ስር። በሙቀት የሚፈጠር ኃይል ምን ይባላል? አሁን ቪዲዮ ላይ አይተነው ነበር። በሙቀት የሚፈጠር ኃይል ምን ይባላል? ሁለተኛ ደግሞ በፕሮቲን ማነስ የሚመጣ በሽታ ምን ይባላል? በፕሮቲን ማነስ የሚመጣ በሽታ ምን ይባላል? ሶስተኛ ደግሞ ሲያርሱሎ ጭቃ የማይነካው ይሄ እንቆቅልሽ ነው፣ ምን ይባላል? እንግዲህ የኢትዮ ክላስ ቤተሰቦች ስለተከታተላችሁን እናመሰግናለን። ይህ ፓርት 5 ቪዲዮአችን በዚሁ ያልቃል። ፓርት 6 ቪዲዮ ይቀጥላል። ኤኒ አስተያየት ካላችሁ በethiosyllabus@gmail.com ጻፉልን። አዲሽናል ጥያቄዎች ቢጠየቁ ይሆናል የምትሉትን ነገሮች። ሌላው ነገር ደግሞ ቴሌግራም ቻናላችን @ethio_class ወይንም ደግሞ https://me@ethio_class በሚለው ልታገኙ ትችላላችሁ። ይህን ቪዲዮ ሰብስክራይብ ወይንም ሼር ማድረግ ትችላላችሁ። ስለተከታተላችሁን እናመሰግናለን።